ይሳደባሉ። በጣም እየሰማሁ ሩታን ግማሽ አልደርስም ሲጀመር ግማሽ አልደርስም። የሩታ ጫቁናት ማለት ሰው አይደለች። የልጅ አባቷ ነው እኮ ከፈለገ ቀጥላት ብለው በማታ ተወሰደችው። በምን ወሰደች? የልጅ አባት ነው። ፈለገች ነገር መጥቶ ነው። ከቻላችሁ ወሰዱ። ምድረሽልጥ ማለት ምድረ የወንድ ጥማተኛ ለነኝ በያት እየተቃጠለ ብዙ ያወራል። በነገራችን ላይ በጣም በጣም አይዟችሁ አይዟችሁ። የሰው ባል የሰው ነው። እሺ የሰው ባል የሰው እቃ የሰው ነው። ወደ ቤቱ ይመለሳል። አገልግሎ ሩታ ለምን መጣች? ሩታ ምን ለማለች? ሩታ ስትመጣ እኮ ልጅ አይለውም። መደበሪያ ከምትሆኑ አርፋችሁ ቁጭ በሉ። መጀመሪያ የወንድ መጠረጊያ ከምትሆኑ ሩታና እኩል ለማድረግ ነው የምትሞክረው። ሩታ መጣችበት ጊዜና አሁን እስቲ አብርሃምን ራሱ እዩ፣ አበጋዝ ራሱ እዩ እስቲ። እኔማ ማርያምን ሲጀመር ራሱ የሆነ ማለት ሩታን ፊት ለፊት ባገኛት ክርስቶስ ምስክሬ በቃኝ እንጃ ነው ያጠቅም። ሩታ እኮ ጀግና ናት ማሪ። እንዴ እቺ እኮ በሄደችበት ሁሉ ይቺ ግን ማለት ምን ታደርጊያለሽ መሰለሽ? እዚች ላይ ልክ የሆነ ሽንት ቤት ስትገባ ማህፀኗን ልትታጠብ ስትገባ የሆነ ፋንድያ ጨምረሽ ፍላን እንትን ላይ እንድትገባ ማድረግ መድፈን ነው አዘው የዛኔ በደንብ ሲያቃጥላት ይገባታል። ማለት ታንዶ ወንድ ውጪ ሌላ ወንድ የለም ብሎ መመኘት ራሱ ተባብረን እናሳጥናት። በርበሬ በቃ የመጀመሪያው ስለሆነ ነው። እላዋ ላይ ነበር ቀሚሷን መቅደድ አብርሃም መጀለሱ መጀመሪያው ቤተሰብ ላይ ቀደም እኮ ሄዳለች። ቤተሰብ የላትም። የላትም። ቤተሰብ ቢኖር ቤተሰቦቿ ወንድ ዝረፊ ብሏታል። ባለፈው ልትመጣ ነው እያሉ ነበር። እንዴት ጠፋባት እያሉ እነሱ መዝረፍ መስራት በጣም ነው የምወዳት። በነገራችን ላይ ይሄን በጣም ትመቸኛለች። አይደለም አባቱ እኮ የላትም እናት ብቻ ነው ያለች። በጣም ደስ ትለኛለች። የትኛው እህቷ ማርያም በሚታወቃል ሲጀመር ዝም ብላ ነው ባክሽ መሰራው እሷ ራሱ ማለት ለብር ብለው አይደለችም። ያቺኛው ማዘርዋ እስካሁን አባት አላት ሲባል ሰምቼ አላውቅም። እናት እንጂ ቢኖራት እንደዛ አትሆንም። ሲጀመር እናቷ በተለይ ያየቻት አይደል እንደ ቲክቶክ ላይ ላይክ አድርጋ እንደ መታ አንቺ ደግሞ አረበስ ማማረኝ እንደምትማፈር ማርያም ማለት ነው። እናቷ እረኔ አይመስለኝም። ጌታን እንደ እናት በዚህ ልክ ያየቻት ነው። ክርስቶስን ኮሜንት ከፍተሽ አመጣልሻለሁ። እናት የሷ እናት ሰላም፣ እንዴት ናችሁ? ከማናችሁ እንዴት ናችሁ? እግዚአብሔር ሄርሚ እናት ማለት ነው። የሄርሚ እናት እኮ አብሽ ገርማችሁ እንደው ስፈልጋችሁ ያገኘኋችሁና ሩታ ነገር ጀግና ሴት ናት። ጀግና ሴት ማለት ነው። የምር እኔ በሆነ ዘግዝቄ ነው ያንቂጣን ከሁለትም በቢላም ተረትረው የነበረ የምር የምሬ ነው። ማርያም እኔ በሷ ቤት ቢሆን ጭራሽ ተቤት ገብታ ነው አፏን ልትከፍት የምትፈልግ ጭራሽ እየዳበሰች ምናምን ምን ሆንክ ምናምን እያለች ሩታ እኮ የሶስት ሚጋላ እሳት ነበር ማጭሩባት እሳት አረቺ እናት አሰዳቢ እኮ ልጅ ያቺ ባለዬ ማለት ነው። ምን እንደማረጋን ነገራችሁ ቁሙሟን ሰፋላታለሁ በሽቦ በቻርጀር ኧረ ተሳስቶ ራሱ እርግጠኛ ነኝ አባቷ ሰፍቶ ላካት እሷ ፈታው ነው ይፈነዳል። የምር በቀን ስንቴ ነው ስሜቷ የሚመጣው? አንቺ ሰፋሉት ያለሽ እንዴ? የምር ጥሩ አይደለም ማለት ሃይማን ያፈጠጠች ናት። አድባክሽ ከራሱ ወረጂ በቃ እኔን ነው የሚወደኝ ምናምን በጣም ታስጠላናት። እውነት የእሷ ዘር ግን የእሷ ዘር መኖር የለበትም። እንደዛ ሩታ የሚሰድቡት የዩቱብ ጦረተኞችም ማለት ነው ማጥፋት አለብን ከዚህ ዩቱብ ላይ ቲክቶክ ላይ ማለት ነው። እነ ሩታ በአንድ ቀን ነው የሚያስቆማቸው እነሱ ፊት ስለሰጣቸው በጣም ነው የሚከታተላቸውና በቃ እንዴት ላግኛቸው ማለት በጣም ስለምከታተላቸው ጨጓሬ ላጥ ነው ያደረጉት። በእኔ ቤት ቢሆን አስበሻል ደፍኛ ነው የምጥላት እዛው ላይ የምን አባቷ ቀላል ነው እንደምትደፍኛት ማሪ። ሩታ እኮ የሶስት ስሜት ትጠብቃለች። ልጅቷ ተጎዳች ነው የምን በጣም ታግሳታለች። አንተ እኔ ራሴ መጉዳት የለብኝማ ሰው ስጠብቅ ምን አባቷ የሻክሜ ልጣት አንስቼ እኔ በሰው ብቻ ሰው ደብቅ ያውቃለሁ። በቅርቡ ሽንት ቤት ጨምራታለች። ጠብቂ ነግራችሁ ያለች መጨረሻ ላይ ሰማችኋት። መጨረሻ ፈንጠናታለች እኮ ትናንትና በስቲያ ማጨውላት ወላደች ያለፈ ቪዲዮ አይደለም። የእንትና እኮ የሄርሜላ እኮ ዘሯ ነው መሰለኝ። ከነዚህ ዘሯ ነው ሲጀመር እንደዚህ አይነት ነገር ይሄ ወንድ ልመና ወንድ ያቺም እኮ አይታቻት አላ የእሷ ዘመናት የተባለች ትለምናለች። እነሱ ሲጀመር በዘራቸው ነው ልመና ነው ሲጀመር። ኧረ ያስጠላል። የማረደው መተት ካለ እግዚአብሔር ነው የሚያውቀው። ኧረ ዘረሽ አርሙጣ ናት እሷ። ለዛ ነው አየሽ የዘሩን ጥላ ሊሄድ ብላ ነው እንግዳማ ቺ ቢሰባት ማሰብ ከወንድሟ ጀምሮ ይሄ ራሱ የሆነ ይቅርታ አድርጉልኝ ማለት ነው። የሆነ ልጫ ነገር ነው። እነሱ መከታተል ተጀመሩ ጀምሮ
የሌላ ሁሉ ማለት ነው። ሰምጦ ውስጥ ቀራ መሰለኝ። ቀጭን ነው መሰለኝ። አብርሃም ወፍራም ስለሆነ እቃውም ወፍራም ነው። ለዚህ ነው የፈለገችው እሱ። ኧረ ይድፋሽ አዩ፣ ኧረ ይድፋሽ። ተመላሽ ሌላ ምንም የሚገኝበት ነገር የለም። እንግዲህ ሲሰምጥበት እንግዲህ ቆርቆሮ ሆኖ ነው እዛ የሚቀርበት። ለዛ ነው አብናት መላሷ እየላሰች ነው። ስሚ ደስ ብሏታል። ንግግርሽ ድገሚላት። ኢብራሂም ላለው አበሽ ቀስ በል እያልሽ ዝም በይ ሀዩ። ጌታ እንወጣለሁ አንቺ ስድረም እንደዚህ አጋጣሚ ካለሁበት ከተማ የምር ሰው መትቻ ቃለሁ እኔ እና እናደዳለሁ። እኔ በነገሩ በስህተት የተወለደ ሰው እኮ እንደዚህ ነው የሚሆነው። ሴትነትን በዚህ ልክ ጥሎ መንቀሳቀስ ሼም ነው። ስሚ ከበጎች እኮ ነው፣ ከበጎች ብር ተቀብለው እኮ ነው እንደዚህ ያደረጉት። ታውቃላችሁ ማስታወቂያ የሰሩት እንደ ሄርሚላና እንደ ሩታ ደግሞ እኔ ሰው ጠላለሁ በህይወቴ ማለት ነው። እንደዚህ ልጅ የሚያስጠላኝ የለም የምር። ስሙ የሆነ ጊዜ ቪዲዮን አጥፍታ ነው እንጂ ማለት ነው ገና እንደመጣች ማለት ነው። ምን አይነት ቪዲዮ እንደለቀቀች ታውቃላችሁ? አጥፍታ ነው እንጂ ማለት ነው። ይኸው እንደዚህ አይነት ቪዲዮ ለቃለች። እኔ እንገራችሁ ቆይ እኔ ያለሁት ዱባይ ነኝና አለች። እኔ ያለሁት ዱባይ ነኝ። እኔ ለአዳር የምትፈልጉ ከሆነ 50,000 100,000 ከፍላችሁ ከኔ ጋር ማደር ትችላላችሁ። እንትንም ላይ አድርገዋለች። ኢንስታግራሟም ላይ አለ እጂ ገሳ እና የሄደችበት እኮ ኢንስታግራም ስንት እንዳላት ብታውቂ ማለት ነው። የምን ወደ 3 4 5 አላት ናማ ኢንስታግራም ብዙ ቪዲዮ ያለበትን ነው እያየሁት ያሉት። ግን እሷ ፎቶቿ ሁሉ ካየች ቂጧን ጥራ ነው። ቂጧ አሹላ እንደ ሴተኛ ዳሪ ኢንስታግራም ላይ ተሰዳድበን ማለት ነው። ብሎክ አደረገችኝ ማለት ነው። ቲክቶክ ነው የመለከችኝ። እንኪ ብያለሁ። ቴክስቲን አንብባ ራሱ ወለኳ ሰው ሆና ነው። ሀቢባ ቤት ብትሄዳ ማለት ነው የማዳም ከመምሰል ደብ ብለሽ እርገጦች ነው የምትለው። ሀቢባ እንቃት ሄድ ትጀመር ሰው ሆና ነው የምትሄድ። ወይ አታምር ወይ አታፍር ዝሆን እንትና እኮ ብሏል። ፍሬ እኮ ብሏታል። ፍሬ እኮ ዝም ብለሽ አይኗን በጨው ውሃ ነው የታጠበችው። አይኗን በጨው ውሃ ነው የታጠበችው። የሚያይ ሰው ነገ ምን ይለኛል፣ ነገ እኮ የሆነ ይታዘበኛል ሰው። እኔ እኮ ሴት ነኝ፣ ሴትነቴ መኖር አለበት አትልም። ቆሮ ነገር ናት። ግባት መቼም ራሷን ከፍ እንዳደረገች። ለማንኛውም እኔ ልወጣ ነው ስላለብኝ እና ማለት ነው። ከእናንተ ውስጥ በጣም የቆየ ሰው አለ? ይሁን የገባት ይሄን ውድ በቃ እዚህ ቤት አይደለም። አብርሃም እና ሩታ ከስንት ዓመት ጀምሮ ነው መደገፍ የጀመራችሁት? እኔ በጣም አልቆየም። ያብሽነዱታል እኔ ወዲያው ሲመጡ ነው ወደ ሚዲያ መከታተል ጀመርኳቸው። ማይዘው ማሪ ምን ኦኬ እሺ። እቺ ታውቂያታለሽ? የቷ እቺ ለምን ነው የሚያስወጣሽ? ውድ እቺ ታውቃታላችሁ? የቷ ይሄ ዝም ብለሽ እቺ እኮ ነው የምላችሁ የዩቱብ ጦረተኛ እያልኳቸው አላችሁ። እቺ ኮሽ ያውሩ አይደርሱባትም። አውርታ ይቀራሉ እንጂ አፋቸውን ይገባል። እዚህ ታዩት በነሩ ታይቶ ተዘርቷል ብለ ስማችን እያጠፋች ነው። ኧረ መርሃዊት የምትባያ ልጅ ባንዲራሽን አንቺ አንቺ ተይ ግን አትጃጃይ። ተይ ግን ጅላቱኝ። ስሚ አንድ ደግሞ አለች የሳውዲ ባንዲራ አድርገሽ ማለት ነው እንዳትበይ ብቻ ነው ያን ያን መለከተኝ ብቻ ነው። ከዚህ ህግ ጋር እንዳታስጨርሽኝ ብቻ አንዴ ነው። ዞር ማታት ምንድነው? ማታት ካወቅሽ ራስሽ ስሪ። እኛ አናውቅም። ማሬ እሱ ቤተሰቦቿን ያሳድጉበት ማሻአላ የሳውዲ ባንዲራ አድርጋችሁ ማለት ነው። ያሳደጋት ጥንባታም ነች ልጅ ጀመር። እናትሽን ጠርተሽ አባትሽን ማደግ ዲቃላ ቤቱን ታብታብ እያደረጋችሁ እናንተ አስሽ ያስገባቱ ልጅቷን ምድረ ኦኮቴ አንቺ ዘረጋ ምንድነው? ዘረሚው ታርጊያት ካዩ ምንኖች ነው ጅልጅ ብሎ ካርጊልን አራደሰ እሷ ራሱ እኮ በዚህ ስላደገች ነው። እሷ ያደገችበትን እኮ ነው የምትነግረን ማሪ። አንቺ የኢትዮጵያ ደፋሪ ማለት ነው። በቆም ኢትዮጵያ ነው እጅሽ አመሻል። ኮመንት ሲጽፍ እጅሽን እጅ ላይ እጅሽን እና
ሱመኑ ሄርሜላ እንዴት አድርጋ ታድር ይሆን እያሳክካት ወይኔ ሄርሜላ ይዝና ሶፍት ዘሽላት እያለቀሰች ነው። ባለፈው የወደቀ ጊዜ ብቻ ተነስልኝ እንጂ እኔ የፈለገ ነገር አደርግልሃለሁ። አላሳየም ከዚህ በኋላ ብቻ እንዴ ተነስልኝ ምድረ ለማንላ ቅናዣ ስታስመስል ምድረ የወንድ ጥማታ። እኔ መቼም ቢሆን ወንድ አልደግፍም። እቺ 44 የምትለው ደስ ያለ ሴት ነው ማለት 444 የምትለው እቺ ሴት ምንድን ነው እንጂ አዶናይ እኮ አዶናይ ተግባር ሰው ነው። ምን አገባሽ ስለኔ? አዶናይ ተግባር ሰው ነው። እንደዚህ የተጨመላለቀ ነገር አታዝገቢ። ፎቶውን አንቺ ምን አገባሽ ስለኔ? ይግባብሽ የሚገባ ይግባብሽ። ባራሽ ይግባብሽ። የማናት ጥምባታ የዛችን ስሜት ያሳሰለኝ ራስሽ ምን አገባሽ? ታስጠላ ምን አውራሽ የሚያስጠላ ማለት ምን አገባሽ? ማን እንደሚያደርግ የአዶናይ ፈቶ አንቺ ምን አገባሽ? ይንሳብሽ ታርገን እንትን እንደነካቸው ወይኔ ጉዴ። አሁን ተረጋጊ። ቆይ አይደለም ወይስ ቤቷን አየት ብዬው ድምጣ የማገደት ነው። አዶናይ ቢደግፍማ ወደ ሄርሜላ ሄዱ። መቼም ወንድ ከሆንሽ ታዲያ የራሱን ፎቶ ይዘሽ አትገኝም እንዴ? እዚህ ጋር ገጫሽ። ለሁለታችሁ ነው የምወዳችሁ። በሷ ከተማመንሽ የሷን ፎቶ አድርገሽ የሁለታችሁ ነው የምወዳችሁ። ምን አገባችሁ? አዶናይና ውሽም አዶናይ መጥነውማ ማሪ አዶናይ ናችሁ። ፎቶውን አውርዲው አልኳት። ሄርሜላ እኮ ዳይመንድ እኮ ናት። ምን በእናትሽ አዶናይ ናታችሁ እዚህ መጥተሽ በእናትሽ አንቺ በጣም ምን ወደው ልጆች አሉ። በእናትሽ ቢላ ዳይመንድ ናት። ኧረ ስለ አዶናይ አታውሩ። ካላስ ስለ አዶናይ አታውሩ። አዶናይን አንስተሽ ሄርሜላን አድርገሽ ተከራከሪ። አዶናይን አንሹና ሄርሜላን አድርገሽ ተከራከሪ ከኛ ጋር። ኧረ በጥራሽ እናንተ ብላችሁ እኔ ነሳው ወይ እኮ አንሹ። አዶናይን አንሹና ተከራከሪ ከኛ ጋር። አዶናይን እያየን መሳደብ አንችልም። አዶናይ ማለት እንቁ ማለት ነው። ሁለታችሁ ነው ወዳችሁ። ሁለታችሁ ነው ወዳችሁ። አሁን ያለሽ ሄርሜላ ቤት ነው። ሄርሜላን አድርጊ ታዲያ አዶናይን አድርገሽ ለምን ትከራከሪያለሽ? ታፍርባታለች። ስለምታፍርባት ቤት ያለሽ የሄርሜላ ቤት ነው። ቀይሪ። እሺ ሄርሜላ ነው። አትችልም። ያለሽበት ሄርሜላ ስለሆነ ቀይሪ። አትችልም። አይዶ አልቀይርም። ወይ መቀየር አትችልም። ሰው ቀይሮልሽ ነው ያለሽው። አትችልም። ነዛ ነው ተሸልየም ፎቶ አድርጊ። ሰው ቀይሮልሽ ነው። መቀየር አትችልም። ሰው ነው እንደ ቀይርልሽ። ሁላችሁም ጀዝባ ናቸው። እሺ የምትሉ አይ ባለፈው እኮ ተናግራለች። ስለማትችልበት ነው ብላለች። አትሳደቢ። ወይኔ አንቺ ደግሞ ሁላችሁም የማትረቡ በጎች ናቸው። አንቺ በግ እኮ ስነ ስርዓት አለው። በግ እኮ ጥሩ ነው። ምን ሆነሽ ነው? ፎቶ አድርጌ ስትባይ አልሽበት መቀየር አልሽም። በጣም ነው የምትዋሺ። በጣም ነው የምትዋሺ። ነው የመጣችው። በቃ ማሬ ተረዳሁሽ። ታይ አሁን ኤቢሲ ይላሉ እንጀምር። ወይኔ አባቴ አዶናይ በፊት ስላረኩ እኮ ነው። በፊት እዛ አዶናይ ጋር ስትሄጂ ታደርጊዋለሽ። አሁን ግን ያለሽበት ሸሌ ቤት ስለሆነ የሸሌ አድርጊ ፕሊዝ፣ ተባበሪን። ኧረ እንቺ ሸሌ ካልክ ማለት ነው። እኔ ደግሞ ለተታም ካልክ ምን ተምጣለሽ? ሸሌ ግን አይተናል። መተት አላየሽም። ሸሌ አይተናል። አንቺ የምታፍሪበትን ሰው ፕሮፋይል ታደርጊያለሽ። አፈረኝ። ስለዚህ ስለምታፍሪበት በጭራሽ ሲደረግ አላየሽም። ግን ሸሌነት ሲደረግ አይተናል። አልቀይርም። ምን አገባሽ? አልቀይርም። እሱ ታዩ በቃ ስለማትችይ ነው ማሪ፣ ስለማትችይ ነው። ስታይ ሌላ ነገር ነው ያው በቃ ተዋተረ አትችልም። በቃ ተረዷት። ሄርሜላ ቤት ምን ታርጋላችሁ? እንዴት ምን አገባሽ? እሳይ የያሱ ልጅ እሳይ በል ብሏል። እሳይ ምን አልፈሸገባሽ? ሄርሜላ ራስሽ ቤት ከሰተት ማለት ነው። ሄርሜላ መች ቤት አላት? ሄርሜላ መች ቤት አላት? ሁሌ በረንዳ እንዳደረች አይደል እንዴ? ሄርሜላ እኮ ሜዳ ነው የምታድረው። ማሪ ቤት የላትም። ልንገርሽ እናንተ ደግሞ
ጫካ ነው የምታድሙ። መተት እየሰራችሁ ይህን ራሱ ባላ ነው የሰራችው። ቆይ ዝም በይ። መተት እኮ በባላ ነው የሰራችው። ሽርሙጥና ግን ከባላ ስለሆነ የተቀረሟጣችሁ። ያንቺ ልጅ ምን ይደረግ እንዴ? ሽርሙጥና መተት ይሻላል። መተት ሽርሙጥና አንቺ ስለዚህ ገላሽን ብትሸጪ ይሻልሻል። ገላሽን ሽጠሽ በጣም ነው የምትሳደው። ገላ መቸርቸር ሀራም እኔ አማርኛ አትሳደቡ። ስሚ በትግርኛ አውሪኝ፣ ችግር የለውም። አልችልም፣ ሁሉንም አልችልም። ትዘቂዋለሽ። አይቻዩ ችግር የለውም። እኔ ተረጉምልሻለሁ። ግን ሄርሜላ ማለት በሜዳ የተገኘች የሜዳ አህያ ራሱ ለማለት አህያ እንኳን ያገለግላል። ማሪ አህያ እንኳን አህያ ብዙ ነው ቢያስፋን ማለት ታውቂያለሽ። በአህያ ብዙ ታሪክ ተሰርተዋል። ፈጣሪም እንኳን አህያን አናቃትም። ግን እቺ እንዴት በአህያ ራሱ መጣታችን ምን የሜዳ አህያ ትርጉም አለው። ማሪ እቺ ከእናት ምንም በላት ከመቼም ይሻላል። ከረሴ ላይ ቆንጆ ዝናሪ አይዞን ማሬ ቻዩ ማሪ ቻዩ ስሚ፣ እዛ ቤት እንገናኛለን። አታውሩ አታብሩ እንደ ሄርሜላ ምንድን ናት? የሜዳ አህያ እኮ ናት። ዝርቅ ዳቧን የትምጨለች ሄርሜላ ዳይመንድ ናት። ስሚ የቸርቻሪ ዳይመንድ ናት። እሷ የዳቦን ቸርቻሪ ዳይመንድ ሄርሜላ እኮ ስርዓት ብቻ ነው የሜዳ አህያ በያንቺ ስሟትን አልተሳስተሻል። አይደለም ቆይ ዝም በይ። ጭን መስጠት ነው እንደ ስነ ስርዓት እንጂ ጭን ማሳየት ዳቦ ሙመት መጣል ይሁን ወደ ስነ ስርዓት አታውቂም ማለት ነው። ስነ ስርዓት አታውቂም። ስነ ስርዓትማ ዳቦ የትም ይቸረችር አይደለም። ባለፈው እኮ ተይዛለች። ለ8 ቀን ተያዘች። ዳቦ በጥቁር ፌስታ ስሻት ተገኝታ ኢትዮጵያ ውስጥ ልንገርሽ። አራሷ ምን አታውቃት። ዝም ብላ እንደዚህ የወደቀ ላይ እንደዛ ልትራይ እናንተ የሩታ ደጋፊዎች በጣም ነው የምትሳደቡበት። ስም እኔ አልሰድብሽም። የኔ ቆንጆ ስም እኔ አልሰድብሽም። ሩታ ተመጣሽ ቀልድ አይደለም አልመጣችም። አሁንም የአዶናይ ደጋፊ ናት። እኔ ምን አገባኝ? አዶኒ ስማርት ኦኬ ዘፈርስት ምን ልበልሽ? ላቭ ኤንድ ሪስፔክት ወንድ ከሆንሽ ማለት ነው የማታፍሪበት ከሆነ የሷን ፎቶ አድርገሽ ነይና ተከራከሪ በዚህ። አይ አትቀይርም። ምክንያቱም አዶናይ በማንም መቀየር አትፈልግም። ኦኬ በማንም ሰው ቀልዳላት ነው እንዴ? ሶሪ እየተዋወቅን ተዋወቅን ብሏል እኮ ማሪ። እረፍት አድርጊ እሺ፣ እረፍት አድርጊና በኋላ በውስጥ እናወራለን እሺ። ውጪ አሁን አራንቺ እያለች